አሞልድ የመንፈስ ቅዱስ ይሄን ሰው ያውቀው እንዴ? ሞኖ እናቱን እንዴት ተረዲያ ሰው እንደዚህ ሆኖ እንዴት ያለው አውታታ ነጋዴ ነበርኩ። ከሰራ በቃ ከስሮ ነው ወንድሜ። አቤት እንዴት ነህ? እግዚአብሔር ይመስገን። ምን ሆነ ነው እንደዚህ ፈዛህልሳ? ስራ ቦታ አልገባህም እንዴ? አይቼህም አላውቅም እኮ። ቤት ያሰራብኝ እኮ። ምን መተታው ጎረቤት ያሰርቶብኝ እኮ ነው። ታዲያ አንተ ሳታሰራበትም እኔ ታለን የማውቀው ነገር የለማ። እኔ እነግርሃለሁ በቃ አይዞህ አትክሰ። ከስራህ አሁን ሁሉ ነገር አልቋል አይደል? ሁሉም ጠፍቷል ባዶዬን ያለው። አይዞህ እሱም ባዶውን ይቀራታል። አይዞህ እሺ በቃ እኔ አሳይሃለሁ። የት ነው? አሳየኝ። የት ነው? አሳይሃለሁ። አቤት ማን ነው? ምን ፈልገህ ነው የኔ አባት? የጠንቋይ በርግጫ ቤት በዚህ ነው? አዎ በዚህ ነው። ምን እየመጣችሁ ምን ሆነ ነው ደግሞ አንተ? ምን ሆነ ነው? ምንድን ነው ነገሩ? ዛሬ ስራ የለም እንዴ? ምን የኛ ስራ መቼስ አንዷን ማሰራ አንዷን መፍታት፣ አንዱን ማሰራ አንዱን መፍታት አይደል? አንዱ ከርባታ ይመጣል ደግሞ እንዴ? ዋጋውን ያገኛል። መጀን ያደርጃ ታውገላይ እንግዲህ ጫስ አድርጉት። ቡናውንም ቅጁ በላ ነው። ምን ያመመህ? ምን በጤና ነው? ወገቤን ታምሜያለሁ። ኧረ በጣም ቤቱ ደርሰሃል። ቤት ውስጥ ደርሰሃል። ጫማ ሳይወለቅ አይገባም። ቆም ጫማ ሳይወለቅ አይገባም። ቤት ውስጥ ደርሰሃል። ቆይ ጫማ ነው አውልቀህ የምትገባው። አባብዬ ኧረ ምንድን ነው? ቀና በል። ችግር የለውም። ከኛ ያልፍም ችግር የለውም። ከኛ ያልፍም ችግር የለውም። ችግር የለውም። ቀና በል። ከኛ ያልፍም። ከየት ነው የመጣኸው? ቀና በል ዝም በል። ችግር የለውም። ኧረ እንደው ዛሬ ያለ የገባሁት እናንተን የዋሰሬ እንደው ደርሼ ሰላም እንደው ችግር የለውም። ተነስ። ምንድን ነው የሆንከው? የኔ ልጅ ምንድን ነው የሆንከው? ኧረ ሰው አሰርቶብኝ ጓደኛዬ፣ ይኸው ጎረቤት ያሰርተው። ችግር የለውም። አዲያ ይሄ እኮ ቀዳለሁ። ከኛ ያልፍም ሲሆን እኛውን እንሆናለን። የሰራ ነው እኛው እንደሰራ ነው እኛውን መልሰዋል። የሚያስጨንቅ ነገር የለውም። ይሄ ገንዘብ ይጨነቅ። ቁጭ በል ወደዚህ።